ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን አረፈዳችሁ። ባለፍ በጾም የግብረ ስጋ ግንኙነት መፈጸም ይፈቀዳል ብዬ በለቀኩት በጥያቄ ምልክት በለቀኩት ቪዲዮ ላይ ብዙዎቹ ባለመረዳት በጾም የግብረ ስጋ ግንኙነት ይፈቀዳል የተባለ መስሏቸው አስተያየታቸውን ሲሰጡ አይቻለሁ። ነገሩ እንዲህ ነው። አንድን ነገር ከመጀመሪያው እስከ መጨረሻው መስማት ያስፈልጋል። በተለይ የሚለቀቁ ቪዲዮዎችን ደጋግመን ሰምተን ነው ሐሳብ መስጠት ያለብን። እኔ ያልኩት ምንድን ነው ከተባለ በጾም የግብረ ስጋ ግንኙነት መፈጸም ይፈቀዳል ወይስ አይፈቀድም ሊል በሚችል የጥያቄ ምልክት ነው የለቀኩት ማለት ነው። ጥያቄ ምልክት ነው ጫፉ ላይ ያስቀመጥኩት፣ 4 ነጥብ አይደለም። በዚህ ሁኔታ ላይ ታዲያ በጾም የግብረ ስጋ ግንኙነት መፈጸም ይፈቀዳል አይፈቀድም ለሚለው ወሳኙ ማንና ማን ነው ከተባለ ጿሚውና ነፍስ አባትዮ ነው። መጽሐፍስ ምን ይላሉ ከተባለ ፍትሐ ነገሥት አንቀጽ 15 ቁጥር 591 ጀምሮ ስትመለከቱ በጾም የግብረ ስጋ ግንኙነት መፈጸም አይፈቀድም ይላል። ይሄ ነው የሚለው መጽሐፉ። እኔ ፍትሐ ነገሥቱን አንስቼ አልተናገርኩም። እኔ የተናገርኩት ከአንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ ያለውን የጋብቻን ክብር ነው የተናገርኩት። ጋብቻ ክቡር ነው። ጋብቻ አሁን በጾም ሰዓት የግብረ ስጋ ግንኙነት የማናደርገው ጋብቻው ርኩስ ስለሆነ አይደለም። የጾም ሰዓት ስለሆነ በጾም ስንጾም መላእክትን ስለምንመስል በመላእክት ደረጃ ደግሞ የጾታ ተዋጽኦ ወይም ደግሞ የጾታ ጉዳይ ስለሌለ መላእክትን መስለን እንድንጾም ስለሚፈቀድ ነው እንጂ ጋብቻ ርኩሰት የለውም ብዬ ነው የተናገርኩትና ይህንን በደንብ አድርጋችሁ አስምራችሁ እንድታዩልኝ ይፈልጋለሁ እንጂ ጾሙን ሻሩት አልወጣኝም። እንደዛ ብዬ ላስተምር አልችልም። ለምን ከተባለ የታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐዲስ ኪዳን መምህር ነኝ። ይህንን ላስተምር አልችልም። ምክንያቱ ያረዳድ ችግር ወይም ደግሞ ያገላለጥ ችግር ካለበት እዛ ላይ ልታረም እችላለሁ። ላይቭ ላይ ገብችም ደግሞ ጥያቄ ካላችሁ መነጋገር እንችላለን ማለት ነው። በቤተ ክርስቲያናችን ዙሪያ ላይ አንድም እንኳን ሰንበሌጥ እንዲመዘዝ ፈቃደኛ ከማይሆኑት ሰዎች አንዱ እኔ ነኝ። ለምን ከተባለ ስርዓተ ቤተ ክርስቲያኔን ጠብቄ ማስጠበቅ ስለምፈልግ ማለት ነው። በዚህ ላይ ግን ውዝግብ ውስጥ የገባችሁ ወንድሞች እህቶች ካላችሁ አሁን እንቅጩን የምነግራችሁ በጾም ሰዓት በተለይ ረቡዕና ዓርብ እንደዚሁም በአብይ ጾም የግብረ ስጋ ግንኙነት መፈጸም አይቻልም ይላል። ግን ይሄ ለሁሉም ነው ወይ ከተባለ ለሚችሉት ነው። ውስጡን ሲንጎራደዱ እያደሩ ከላይ ኮሜንት ማድረግ አግባብ አይደለም። ይሄ 55ቱን ቀን በሙሉ እንችለዋለን አንችለውም የሚለውን ነገር ሁላችንም በየደጃችን በየበራችን እያየነው ነው። ከብዙ ወጣቶችም ጋር እየተነጋገርን ነው። ይቻላል አይቻልም? ከተቻለ ጥሩ ነው። እንደውም ጋብቻው ለመዋለድ ብቻ ቢሆን ይመረጣል። በ4 ዓመት አንድ ቀን ብንገናኝ ይመረጣል። መጽሐፍ የሚለው እንደዛ ነው። ለመዋለድ ብቻ ቢሆን ይመረጣል ነው። ነገር ግን ጋብቻው የተሰራው ከዝሙት ለመራቅ ስለሆነ ሚስቱ ብትከለክለው ከሌላ ሴት ጋር የሚግበሰበስ ከሆነ ግን ሰውየው ነው ያልኩት እኔ ባለፍ ያ እንዳይሆን ከዝሙት ለመራቅ ስለሆነ ጋብቻው የተደረገው ብዬ ነው ለማብራራት የሞከርኩት እንጂ በጾም ሰዓት የግብረ ስጋ ግንኙነት ፈጽሙ አልወጣኝም። ውድ ወንድሞቻችንና እህቶቻችን በእውነት ኮሜንቶቻችሁን አይቻችኋለሁ። አንዳንዶቹ ቤተክርስቲያናችሁን ከመጠበቅ አንጻር ነው የላካችኋቸው። አንዳንዶቻችሁ ደግሞ ስሜታዊ ከመሆን አንጻር ነው የላካችኋቸው። ግን አንድ ነገር ልንገራችሁ፣ እኔ ችግር የለብኝም። የቤተክርስቲያናችሁን ልብስ ለብሰው የምታዩቸውን ሰዎች ቢያንስ እንኳን ሰዎቹን እንኳን ባታውቋቸው ሰዎቹን እንኳን ባታውቁን፣ ነገር ግን አንቱ እያላችሁ መነጋገርን ግን መልመድ አለባችሁ። ሻሽ ያደረገ ቆብ ያደረገ እንደዚሁም ደግሞ ካባ ቀሚስ የለበሰ ሰው የቤተ ክርስቲያኒቱ አባት ስለሆነ አንቱ እየተባለ ነው ሐሳብ የሚሰጠውና ይህንን መርሳት የለብን ማለት ነው። በተረፈ ግን ስላደረጋችሁት ነገር በሙሉ ልዑል እግዚአብሔር ይባርካችሁ። ውድ ወገኖቻችን አንድ ነገር ላስቸግራችሁ እፈልጋለሁ። አገልግሎታችን እንዲሰፋ ግልጽ ሰው ነኝ፣ በግልጽ ማውራት እፈልጋለሁ። በግልጽ ከእናንተ ጋር መወያየት እፈልጋለሁ። የቤተ ክርስቲያናችን ጉዳይ ስለሆነ እንደዚህ የሚያንጠረጥረን ቤተ ክርስቲያናችንን ለመጠበቅ እንድንችል የዩቱብ አካውንቴ አልንቀሳቀስልኝ ብሏልና አቃቤ ስርዓት ብላችሁ ገብታችሁ ዩቱብ ላይ እባካችሁ ሰብስክራይብ ያድርጉልኝ። እባካችሁ ዩቱብ ላይ ግቡና ስለመቤታችን ሰብስክራይብ በማድረግ ትብብራችሁን አድርጉ። ምክንያቱም
አገልግሎታችን ገና በሰፊው ነው። የነፍስ አባትና የነፍስ ልጆችን ድርሻ ሰሞኑን አሁን ልጀምር ነው። በስፋት በዚህ ዙሪያ ላይ እንደምንነጋገር ተስፋ አደርጋለሁና ሰብስክራይብ ያድርጉልኝ። ዩቱብ ላይ ገብቼ ይህንን ትምህርት እንድጀምር ሰብስክራይብ ያድርጉልኝ። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። የእመቤታችን ምልጃና ጸሎት አይለየን። የቅዱሳን ሁሉ ተራዳኢነት ይጠብቀን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።